በደመና ላይ ነጭ ፈረስ የጫነ በወርቅ ልብስ የተጎናጸፈ ጀግና በጦር ሲዋጋቸው አዩ። ያ የሰማዕቱ የቅዱስ ጊዮርጊስ ረዳትነት ነበር። ቃል ኪዳኑን አከበረ። የኢትዮጵያ ሰራዊት ጊዮርጊስ ጊዮርጊስ እያለ ሲያጓራ ጠላት በፍርሃት ይርድ ነበር። የአድዋ መንፈሳዊ ምስጢር። አድዋ የጥቁር ሕዝቦች ድል ብቻ አይደለም። አድዋ የእግዚአብሔር ድል ነው። ዓለም በዘመናዊ መሳሪያና በትዕቢት ስትመጣ፣ ኢትዮጵያ ግን በጾም በጸሎትና በታቦት ሕጉ መሪነት ወጣች። የታሪክ ጸሐፊዎች ጦርነት ይሉታል፣ አባቶች ግን ተአምር ይሉታል። ዛሬም በሕይወትህ የሚገጥሙ የጣሊያን ወራሪ የሚመስሉ ፈተናዎች አሉ። እነርሱን የምታሸንፈው በጉልበት ሳይሆን ከፈጣሪ ጋር በገባኸው ቃል ኪዳን ነው። ታላቁ የካቲት 23 ቀን የቅዱስ ጊዮርጊስ ዕለት። ጦርነቱ ሲፋፋም በሰማይ ላይ አስደናቂ ምልክት ታየ። በደመና ላይ ነጭ ፈረስ የጫነ በወርቅ ልብስ የተጎናጸፈ ጀግና በጦር ሲዋጋቸው አዩ። ያ የሰማዕቱ የቅዱስ ጊዮርጊስ ረዳትነት ነበር። አጼ ምኒልክና እቴጌ ጣይቱ ጦርነቱ ከመጀመሩ በፊት ወደ ቅዱስ ጊዮርጊስ ቤተክርስቲያን ሄደው አንተ እርዳን ብለው ተማጽነው ነበር። ሰማዕቱ ቃል ኪዳኑን አከበረ። የኢትዮጵያ ሰራዊት ጊዮርጊስ ጊዮርጊስ እያለ ሲያጓራ ጠላት በፍርሃት ይርድ ነበር። ቅዱሳን በጦርነት ጊዜ ብቻ ሳይሆን በሕይወት ውጊያ ውስጥም ረዳቶች ናቸው። ቃል ኪዳናቸውን ካመንክ አንተ መዋጋት ሳያስፈልግ ጠላቶችህ ይበተናሉ። በአድዋ ጦር ግንባር ላይ ታቦተ ጊዮርጊስ ተከብሮ ወጥቷል። ካህናቱ ድምፃቸውን ከፍ አድርገው እግዚኦ ማረነ ክርስቶስ እያሉ ይጸልዩ ነበር። ጦርነቱ የሥጋ ብቻ ሳይሆን የመንፈስ ጭምር ነበር። ኢትዮጵያውያን ጀግኖች ጥይት ሲያልቅባቸው በጊዮርጊስ አምላክ ብለው በባዶ እጃቸው ጠላትን ይማርኩ ነበር። እምነት ከጥይት በላይ ኃይል እንዳለው የታየበት ትልቁ የታሪክ ምዕራፍ ነው። ኢትዮጵያ የአስራት ሀገር ናት። ቅዱስ ጊዮርጊስ ለኢትዮጵያ የገባው ቃል ኪዳን አለ። በስሜ ለተማጸኑ ሁሉ እረዳቸዋለሁ፣ እግዚአብሔር ለኔ ቃል ኪዳን ሰጥቶኛልና ያለው ቃል አድዋ ላይ ታየ። የአድዋ አባቶች ያንተን ነጻነት ያስከበሩት በደማቸውና በጸሎታቸው ነው። ዛሬ አንተ ያንን ቃል ኪዳን ጠብቀሃል ወይስ የአባቶችን አምላክ ረስተሃል? ድሉን የምናከብረው በጭፈራ ሳይሆን በምስጋናና በመንፈሳዊነት መሆን አለበት። አድዋ ትምህርት ነው። እግዚአብሔር ካለ ማንም አይችልህም። ቅዱስ ጊዮርጊስ ዛሬም ፈረሱን ጭኖ ሊረዳህ ዝግጁ ነው። አንተ ግን በእምነት እሱን ጥራው። ተወዳጆች ተመልካቾቻችን፣ የቅዱሳን ድምጽ ዩቲዩብ ቻናላችን ነው። የአባቶቻችን ገድል፣ የሀገራችን ምስጢርና የቅዱሳኑን ተራዳይነት የምንተርክበት መድረክ ነው። ይህንን የአድዋና የቅዱስ ጊዮርጊስ ድንቅ ታሪክ ለሁሉም እንዲደርስ ሼር አድርጉት። ቻናላችን ሰብስክራይብ በማድረግ የመንፈሳዊውን ጀግንነት ተካፋይ ሁኑ። የቅዱስ ጊዮርጊስ አማላጅነት፣ የአባቶቻችን በረከት ከሁላችን ጋር ይሁን። አድዋ የዘላለም ክብራችን ነው። አሜን።